ባሏ እህቷን ታናሽ እህቷን ልጆቿን እንድጠብቅላት ከገጠር አምጥታ ከተማ አዲስ አበባ ሁለት ልጆቿንና የ14 ዓመት ታናሽ እህቷን አስቀምጣ ከባሏ ጋር አረብ ሀገር ሄዳ ከ3 ዓመት በኋላ ከዱባይ ስትመለስ ባል እህቷን እንደ ሚስት እየተጠቀመባት ጭራሽ እርግዝና መከላከያ አስቀብሮላት እየተጠቀመባት አገኘች። እህቷ ግን አልነገረቻትም። ከሄደች እህቷን ወደ እናቷ ከተመለሰች በኋላ እሷና ባሏ ህይወት ቀጥለው መስማማት አቅቷቸው ሲፋቱ ነው እናትየው የነገሯት። እንኳን ተፋታሽ እህትሽን እኮ በቢላ እያስፈራራ እንዲህ ሲያደርጋት ነበረ ብላ እናትየው ነገረቻት። እሷም ጀግና ናት፣ ዝም አላለችም። ሄዳ ከሰሰች፣ አሳሰረችው። 1 ወር ታስሮ በዋስ ተፈታ እና አሁን እሷ ላይ እየዛተባት ነው። እሱ ያለው አዲስ አበባ ነው፣ እሷ ያለችው አሶሳ ነው። እና እናትሽ ጋር ልጆችሽ ላኪ ስላት እናቴ ወሎ በጣም ገጠራማ ቦታ ነው ያለችው እና ትምህርትም የለም ሰላምም የለም፣ ልጆቼን እዛ ማድረግ አልፈልግም ማለች። በጣም ያሳዝናል። ህይወቷ ያልፍልኛል፣ ህይወቴን አሻሽላለሁ ብላ ወጣ። ህይወቷ እንደዚህ ገደል ሲገባበት ምን አይነት በክት ነው በማይሞት። እንደው ያለ ሴት መኖር ካቃተው፣ ስሜት መቆጣጠር ካቃተው ውጭ ወጥቶ አይባልግም? ሲባልግ የሚስቱን እህት ቤት ውስጥ ውጭ ወጥቶ አይባልግም? መባለግ ካማረው ባለጌ ስድ። የ14 ዓመት ልጅ ህይወት 3 ዓመት ሙሉ እስከ 17 ዓመቷ ሲጠቀማት ቆይቶ ህይወቷን አበላሽቶ በጣም ልጅቷ አሳዘነችኝ። ይቺም ማሳዘነችኝ፣ መሲ እህቷን ማሳዘነችኝ በጣም እና ልጆቹ ያዩ ነበር። አንድ ክፍል ቤት ስለነበረ ብር ተካፍሎ ከተፋታ በኋላ ቤተሰቦቿ ደግሞ ያናደዱኝ እንዳይገልሽ ብለን ነው አሉኝ። ያለሽ ነበር አልነገርሽም። ልክ 185,000 ብር ተካፍሎ ያላትን እንግዲህ ከአረብ ሀገር ያመጣችውን ሀብት እኩል ተካፍሎ ከተፋታ በኋላ ነው የነገሯት። ሳይፋቱ ቢነግሯት አትሊስት አይካፈልም ነበረ። አትሊስት 185,000 ብሯን ቢያንስ ታተርፍ ነበር።